ነውጥ ካለ ለውጥ አለ አይደል? አሜን። እግዚአብሔር ስራ ጀምሯል። እግዚአብሔር ምስክር ነው። ስለዚህ ነውጥ ሲነሳባችሁ እንዳትደነግጡ። በእናንተ ያኛውን ዓለም መምታት ስለፈለገ እሺ። ከዛስ ሳምሶን በጣም የሚገርም እኮ ሰው ነው። እኔ አንዳንድ ጊዜ ብዙ አገልጋይ ቢሆን ምን አስባለሁ ለራሴ እንዴት ብትሉኝ ብዙ አገልጋይ ስለ ቅባት ስለ እግዚአብሔር ምናምን ያወራል። ግን የእንደገናውን እግዚአብሔር ያውቃል። የእንደገናውን አምላክ እግዚአብሔር ብዙ አገልጋይ አይታችሁ ከሆነ ወድቆ ታዩታላችሁ። ግን እግዚአብሔር ያነሳል ብሎ እኮ ሰብኳል። እግዚአብሔር እንደገና ያነሳል ብሎ ሰብኳል። እንዴት እንደሚነሳ ግን አያውቅም። እግዚአብሔር ከዚህ ሰው አሜን። ገብቷችኋል አይደል? ለእኛ ምስሉ ደግሞ እግዚአብሔር ይባርክ። ወርተጋሩት ላይ ዱላ ይበዛል። ጸልዩ ሶስት ወር ክስተውሽ ያለ መንፈስ ያለ ዘር ነው። ዘር ነው ማለት ዛሬ አልዘራችሁት ነገ ያበቅላል። ከዛ ኢየሱስ ያድናል። አሜን። ሳምሶን አንድ የገባው እውነት አለ። ይኸውላችሁ ጠላት አባብሎ ከእጃችሁ የነጠቀው ነገር አለ አይደል? እሱ ይመለሳል። አሜን። በማወቅም ባለማወቅም ከእጃችሁ የወጣ ነገር እግዚአብሔር ይመልሰዋል። አሜን። ጌታ ምስክር ነው፣ ይመልሰዋል። አሜን። ልክ ደሊላ እንዴት ነው ያባበለችው? ጭኗ ላይ አስተኝታል አይደል? ጸጉሩን እኛም በንዳበስ ኮምፕሊት ነው ልጆች እናቶች እንደምታረጉት ጸጉር እንደምታውቁት ግሬስ ነው አይደል? በመንፈስ ዓለም ጸጉር ተላጨ ማለት ጸጋ ተወሰደ ማለት ነው። ያንዳንዱ ነገር ምልክት ስለሆነ ላጨችው ይላል። በሰባት ማለት ተቆረቆረ ያውላችሁ ሁሌ ናቸው ቁጥር ሚስጥር አለ መጽሐፍ ቅዱስ ውስጥ። ሰባት ማለት ዲቫይን ፐርፌክሽን ማለት ነው። እዛ ጋር የመለኮት ዓለም ነው የወሰደችበት። ከዛስ እንደምታውቁት ባሪያ ሆነ። ያ ማለት ምን መሰላችሁ? ለምሳሌ እግዚአብሔር የሰውን ልጅ ግዛ ነው አይደል ያለው? ሰይጣን አባብሎ ነው ገዢነታችን ከእጃችን ሊወስድ። በህይወታችን ላይ ገዢነት መቀበል ግዴታ ነው። ገብቷችኋል? በምትሰሩ ስራ ገዢ መሆን ግዴታችሁ ነው። ልጆቻችሁ ሲማሩ የብልጫ መንፈስ ሊያገኛቸው ግድ ነው። በእኛና በዛኛው ዓለም ልዩነቱ ታዲያ ምንድን ነው? የእውቀት መንፈስ ከኛ ጋር ነው አይደል? መብለጥ የለብንም አለብን አይደል? ስለዚህ እኔ እንደዚህ ብዬ ባርካችኋለሁ። በደንብ ልባችሁ ክፍታችሁ ስሙ። ሰይጣን ያባበለ እጃችሁ የወጣው ነገር በእጥፍ ይመለስ። አሜን። ጤና ቢሆን ይመለስ። አሜን። ፋይናንስ ቢሆን ይመለስ። አሜን። ቅባት ቢሆን ይመለስ። አሜን። በኢየሱስ ስም ይመለስ። አሜን። እግዚአብሔር ሆይ የእንደገና አምላክ ነህና ሪስቶር አድርጋችሁ አሜን። በኢየሱስ ስም መቀጠል ይሆናል። አሜን። ጌታ ምስክር ለሁላችሁ መቀጠል ይሆናል። አሜን። ባታምኑም ይሆናል። አሜን። እናንተ አምናለሁ። አሜን። እሱ ያመጣው መልክ ፓስተር አንተ ነው። አሜን። ጌታ ምስክር የከተማ አልተቀበለ ማለት ነው። እንኳን ደስ አለ። ለምን እንደሆነ ንገራችሁ። ግን እንዳታዘጉት አደራ ነው። መጽሐፍ ቅዱስ እንደዚህ ነው። ገብታችሁ ባይቀበሏችሁ ለግባችሁ ቢያ ያረፋችሁ ይሁን ገብታችሁ አላለ ምስክር ነው። ምድር ላይ ሁሌ ተጠንቀቁ። አንድ እግዚአብሔር ሰው እንደዚህ ሲሰማው ትልልቅ ሰዎች ወድቀው ሲያዩ አንሱ ይላል። ለምን ብትለው ምድሪቷን አገልግሏታል። ምድሪቷ ላይ ቢናገሩ ኦቶሪቲ አላቸው። ስለዚህ ምድሪቷ ትመታለች። እና ኢትዮጵያ ላይ ምን ትፈራለህ? የሚፈሰው ደም እየጮኸ ነው ወደ ሰማይ። አቤት እግዚአብሔር የተነሳ ማን ነው የሚመልሰው? እኔ ያለ ማለት ሰውና ሰው ቢጣላ ኖርማል ነው። እግዚአብሔር ጣልቃ ይገባል። እግዚአብሔር ሲፈርድ ስለዚህ አደራ ነህ። እግዚአብሔር ግን ትቀጥላለህ። ያው እግዚአብሔር ምስክር ነው። በአደባባይ ትቀጥላለህ። አሜን። ያሙክ እያዩ በቃ የሰው ያበቃለት ያሉት እያዩ አንዳንዴ ባይዘው መገፋት ደስ ይላል። ጌታ ምስክር ነው። እኔ ብዙ ዘመን ተገፍቼ አይቻለሁና ክብር እንጂ ሽንፈት የለም። አንድ የምስራች ነገር እግዚአብሔር ያውራ አያውራ ያለ ግን በሏል ንስር ኢየሱስ ንስር በጣም በከፍታ ነው የሚበለው።
እግዚአብሔር ከፍ አድርጎ ሊያበርት ሲዝናበት ያው እግዚአብሔር ምስክር ነው። ከፍ አድርጎ በቃ አይው ልደበቁት መደበቃችን በደንብ ስማኝ። ከሚገለጠው ከእግዚአብሔር ክብር የተነሳ ከፍ አድርጎ እግዚአብሔር ወደ ላይ ያወጣል። አሜን። ልብህን ገነትን ያሉት ጌታ ምስክር ዘመን መጣ በለዋል። እንደገና ልትቀጥል አሁን ትናንት ቀመስከው አለ በእጥፍ ነው እኮ የምልህ። ለምሳሌ ልበል ሐዋርያት በቃ በሽተኛ በሽቶ እኮ ነው ከተማ መንገድ ላይ አንተ በሽተኞች ወለ ከዛ ሲያልፉ ጠላቸው ይፈውስ ነበረ። ታፎስ ብላ እኮ አይደለም በመገኘት ፈውስ ነው። ያው እግዚአብሔር ምስክር ነው። እቺን ባለ የሚመስል ነገር እሰራለሁ ይለኝ። አሜን። በምን መሰለ ደግሞ ዓለም ደርስ በራስ በቴሌቪዥን ጣቢያ በደንብ ሰማይ እግዚአብሔር ይሰጣል። እንዳለ ምስክር አለ ሁሉ በቴሌቪዥን ጣቢያ ነው ያልኩት። ይሄን እዛ ቸርች ላይ ከሚሆነው ነገር የተነሳ ይሄ ምንድን ነው የሚባለው በገሃዱ ዓለም ያሉ ጋዜጠኞች መጥተው ሲዘግቡ ድረስ ታንጀብል የሆነ ፈውስ ታንጀብል የሆነ ሚራክል የሚጨበጥ እግዚአብሔር እንደዚህ ሊሰራ ዘመን መጣ። ልብህን አስቀመጥብህ ይቀጥላል በል ይቀጥላል። አሜን አሜን። ምን ነው ሰራ ምን ማድረግ አገር ቤት ያለው ማን ነው ያለው? የት ሀገር ነው? ደቡብ ቤት ሳውላ አላውቅም። እግዚአብሔር ሊባርክ ዘመን መጣ። አሜን። በጣም ቅን ሰው ነው አለ። እኔ አላውቀውም። አገኛለሁ እንዲሁ ባያን ነው የምታውቃለህ። ልቡ በጣም ቅን ነው። እግዚአብሔር ዘመን አመጣልህ። አሜን። ባለጠጋ ሊያደርግ አሜን። በደም የሰማይ ነው አለ። አንተ እግዚአብሔር ቃል ያለ እንጂ ሁኔታ ያለ አይደለም። እሺ እንዳትሰማ በፍጹም። እሺ እግዚአብሔር ያወራ ከልጅነት ጀምሮ ባለጠጋ እንደምትሆን ትክክለኛ አይደለም። ቃሉ አይደለም ብለሽ ችግር የለም። አንዳንድ ቀን እንሳሳታለን። እሺ እንዳትሸወዱ። ያው ሰጋና ደም የገለጠው አናወራ እግዚአብሔር እጅን ባፍ የሚያስችል በረከት ውስጥ ያስገባል። አሜን። የእግዚአብሔርን ቤት ደግሞ ታገለግላለህ። አሜን። ታገለግላለህ ወይስ አሁን በምን ላይ ነው የምታገለግለው? ባለበት መንፈስ ቅዱስ ሰው ከሆነ መንፈስ ቅዱስ የብልጽግና መንፈስ ያገኘ በኢየሱስ ብልጽግና መንፈስ ብርሃዶስ ማህባሽ ብራጋዲ ኢየሱስ ፈታው ተፈታ። ከሲንሳ ጀምሮ ተፈታ። ኢየሱስ ተፈታ። በደንብ ይውጥሽ አቀበል አገልጋይ ነው ባለሀብት ነው። አሜን። አትቅኑ። አሜን በሉ። አሜን። እኛ አንቀናም። እናንተ እኛ ሀሳብ ብዙ ሰው ተገልጦ ማየት ነው። ዛሃበ ውስጡ ላይ ያለው አቅም አሁን ይፈንዳል። አሜን። ያቺ ምንጭላ እንደፈታሃት መፈታት ይሁን። አሜን። በኢየሱስ ስም በአራቱ አቅጣጫ መፈታት ይሁንልህ። አሜን። ፋይናንሻሊ ብሬክ ስሩ ስጠው። አሜን። በኢየሱስ ስም ስጠው። አሜን። የብዙዎች አባት አድርግ። አሜን። በብዙዎች የመባረኪያ ምክንያት ነው። እኔ በመራም ነው ተቀመጥኩ። ተባለ 2019 ጀምሮ ለቁምታ ያለ እግዚአብሔር በህይወት ላይ የሚያደርገው ከዛ ተመሰከረ። እሱ ያሰፋል
የምትሰሩት ስራ ባሲ ባይምሯቸው ያዙት በእናንተ ከዛ በድግ በሉ ገብቷችኋል? የምትሰሩት ስራ ምንድን ነው የምትሰሩት? ማለት እኔ መስራት የምፈልገው ከአሁን በፊት ልብስ ነበረ የምሰራው እና አሁንም እሱ መስራት እፈልጋለሁ። ፀጉር ቤት መስራት እፈልጋለሁ። አትፍሩ። እሺ እግዚአብሔር በልብሽ አስቡ፣ ችግር የለም። አንተ ወንድም አንተ ግን ለምን ነው የማታገለግለው? ለምን ነው የማትቀርበው? ወደ አገልግል። እሺ በእውነት አገልግል። ለምን መሰለህ? ባለማገልገል ብዙ ነገር ተይዞብሃል። እግዚአብሔር ያወራህና የምትኖረው አይደለም በል አስቁመኝ። እግዚአብሔር ያየልህ ትልቅ ነገር ነው። የምትኖረው ደግሞ ትክክል አይደለም። እኔ በዛ ምስክር ነኝ። ጌታ አንዳንድ ጊዜ ይኸውላችሁ እኔ አሁን አላገለግልም በማለት 8 ዓመት ዋጋ ከፍያለሁ። በቃ ትሆኝ አልፈልግም ብዬው ማለት ነው። ብዙ ደሞዝ አገኛለሁ። ከዛ የሆነ ጊዜ አካውንቴ ባለ እንጂ ደሞዝ አይሆን ብዙ ነው። በቃ ሲለ መጨረሻ ላይ ሰምታችኋል ባለው በግድ ነው የተሸነፍኩት እንጂ አልሸነፍኩም። አገልግሎት ውስጥ በረከት አለ። እሺ ከዛ በኋላ ጌታ ምስክር ለውጥ አይሆን እንደ ቁመት አይደለም። በእውነት ይኸውልህ በመንፈስ ዓለም ማንም ይኸውልህ አንዱ መልእክት ላንተ ነው። እኔ ሳይ እንደ ሳምሶን ግዙፍ ሆነ ነው ማለት። ሳምሶን ማለት ምን አይነት ሰው መሰላችሁ? ሌሊት እንዳይወጣ ብለው ጠዋት ሲጠብቁት የከተማ በር ማለት ምን አይነት ነው አስባችሁታል? እንደውም ጥሩ ሀገር ነው ያለው። ጀጎል ለምሳሌ በር አለው አለ። በሩ መዝጊያው ተሸክመ ተራራ ወጥተበታል ማለት ነው። እንዴት ሆነ? እንዴትስ ገነጠለ? አንዳንድ መጽሐፍ ቅዱስ ባይዘው ዝም ብለህ በግርግር ስለምናየው ነው እንጂ ቱማስ ክሬዚ ነገር ነው። እንዴት የአንድ ትልቅ ከተማ በር ሰው ተሸክሞ ይወጣል? እግዚአብሔር አንዱ ለአንተ ነው ታድሶ የሚያደርግ ጌታ ምስክር ሪስቶር ያደርጋል። በጣም በኃይል ሪስቶር ያደርጋል። ከዛ ሰው ፈልጎ ከማያገኛቸው ሰዎች ውስጥ ያደርጋል። ጌታ ያበለጽጋል። በኃይል ግን ሰሚታል የት ነው ያለው? በቋሚነት ማቆ በቃ እኔ ነው ማቆ ሌላ ቦታ ላይ ግን ሰሚት አድርግሽ ማን ያቀለ ዛት ቤተክርስቲያን ታሪክ እግዚአብሔር በአንተ ቢገለብጥ ዶክትሪናቸው ቢያፈርሰውስ እና አንድ የሚገርም ምስክርነት ነገራቸው። ዊነር ቸርች በጣም ወዳጅ ነው። ፐርሰናል ናይጄሪያዎቹ በጣም ነካ ዓለምነት ሳመውጣት ዶክትሪናቸው ለሌላ መረከብ አሰጧቸው። ጸሎት ጸለዩ ጠዋት ማታ ጸሎት ዋና ማስተላለፍ አመለጥ እዚህ ቸርች ላይ መንፈስ ቅዱስ ሰራበት አገልጋይ በጣም አረ ላይ ነበረ ፓስተር ዘነበ የሚባል ታወቃችሁ መጡ ገለበጠው ቤተክርስቲያን ስራ እግዚአብሔር ይሰራል። የኛ ብቻ ምን ሰሚት ማለት ከዛ ባይዘው ተራሱ አይደለም እግዚአብሔር ምስክር ነው። በፊት ይቆም አሁን ፊዚካል እንደምትታየውም አይደለም። እሺ ግን ሰሚት አለ ሊባርክ ፈልጎ ቦታ ላይ የለህም። ይኸውላችሁ አንዳንድ ጊዜ ኢየሱስ እንደዛ ያለ ሊጎበኛት ነው እኮ የመጣው ለኢየሩሳሌም ዶሮ ጫጭቷ እንደምትሰበስባል ለሰበስብሽ ነው። እሷ ግን ሌላ ዓለም ውስጥ ነው ያለችው፣ ተኝታለች። ንቃ። ዛሬ አንዱ ይሄ የሳምሶን መልእክት ለአንተ ነው፣ ለፓስተርና ለአንተ ነው። እግዚአብሔር ሪስቶር ያደርጋል። በጣም ሪስቶር ያደርጋል። ታይሰብ ይብን አንተ የመከርከው ምክር መሪ ላይ ወጣ ጌታን ሲካሉት ሲተግራችሁ ያላችሁ አማክሩት። የሚገርም የምክር መንፈስ አለበት። የብልጽግና መንፈስ አለበት። ብልጽግና ባይዘው መንፈስ ነው። ድህነትም ምንድን ነው? መንፈስ
ማለት ነው አልተጠራችሁ ከዚህ ወጣችኋል። ምክንያቱም አባታችሁ ባለጸጋ ነው። መድኃኒት እናንተ ድርሻ ነው በእውነት። ስለዚህ አለመባረክ አትችሉም። አሁን ያልኳችሁ ወደ ሀሳብ ልጠቅልለውና የምትሰሩትን ስራ 2 ደቂቃ ብቻ እንሰልና ጨርሰናል። ሰዓት አልኩት። የምትሰሩትን ስራ በአእምሯችሁ ያዙት። ምንድን ነው የምትሰሩት? ምግብ ቤት እዛው አካባቢ ነው። ለመስራት ምንም ጨምሮ ሁላችሁ ሁለት ተነሱ ሊመቁም ይችላል። ብርሃዴ ባሾ ብርሃድ ለምን ወደ ውስጥ እንዳመጣ ያላቀ የምትሰሩትን ስራ ያዙት። ያዛችሁት እዛ እንጸልይ። ብርሃዴ ለባሃዶ ሳማሃዲያ ዘብራአዶ ሰብራሃባ ሸብራሃዲጋ ዛላዳ ሳባሃባ ሸብራሃዶሳ ዛበር የዘላለም አምላክ በኢየሱስ ስምና ስልጣን እናገራለሁ። እግዚአብሔር የሚሰሩት ስራ ከዚህ ሰዓት ጀምሮ ይለቀቅ። በኢየሱስ ስም ይለቀቅ። በኢየሱስ ስም ይለቀቅ። ፋይናንስ በኢየሱስ ስም ይለቀቅ። እግዚአብሔር በኢየሱስ ስምና ስልጣን ስለነሱ ብለህ የነሱን በረከት የያዙ ሰዎች ወደ ህይወታቸው ይምጡ። በኢየሱስ ስም ወደ ህይወታችሁ ጠራዋቸው። በኢየሱስ ስም ጠራሁላችሁ። በኢየሱስ ስም የእናንተን ነገር የያዘ እጅ ይፍጠር። አዘገያለሁ የሚል ይመታ። እስከዛሬ ያዘገየው ይገልበጥ። በኢየሱስ ስምና ስልጣን ይገልበጥ። እግዚአብሔር በዚህ ከተማ ላይ የሰለጠነ መንፈስ ላያገኛቸው በኢየሱስ ስም ባረኳቸው፣ ይባረኩ። አእምሯቸው በኢየሱስ ስም ይባረክ። እግዚአብሔር ሆይ አእምሯቸውን በኃይል ባርከው። በኢየሱስ ስም ሞገስ በእነሱ ላይ ይምጣ። ሞገስ በእነሱ ላይ በኢየሱስ ስም ይምጣ። አሁን እጠራለሁ፣ በኢየሱስ ስም ይምጣ። እግዚአብሔር ሆይ ከዚህ ሰዓት ጀምሮ የእጆቻቸውን ስራ ባርክ። የነኩት ሁሉ ይባረክ። በኢየሱስ ስም ሊሰሩ ያሰቡት ስራ ሁሉ የተባረከ ይሁን። በኢየሱስ ስም ተጽዕኖ ፈጣሪ ይሁኑ። በኢየሱስ ስም ተጽዕኖ ፈጣሪ ይሁኑ። ማግኔት ብረትን እንደሚስብ እግዚአብሔር በረከት እነሱን አይቶ ይሰብ። ገንዘብ እነሱን አይቶ ይሰብ። ስኬት እነሱን አይቶ ይሰብ። በኢየሱስ ስም ሳቡት ይሰብ። እዚህ ሰዓት ጀምሮ በህይወታቸው ላይ ሊሚቴሽን ይነሳ። በኢየሱስ ስም ገደብ አነሳለሁ ይነሳ። አለመከናወን ይነሳ። አለመከናወን በኢየሱስ ስም ይነሳ። እጦት ከዘመናቸው ላይ ይነሳ። አነሳን በኢየሱስ ስም። እግዚአብሔር ሆይ ብዙ ፍሬ ያፍሩ። በኢየሱስ ስም ብዙ ፍሬ ብታፈሩ በዛ አባቴ ይከብራል እንዳለ ብዙ ፍሬ ያፍሩ። በኢየሱስ ስም ያፍሩ። በኢየሱስ ስም ያፍሩ። እግዚአብሔር ሆይ ይከናወኑ። በኢየሱስ ስም ይከናወኑ። የብልጫ መንፈስ ያገኛቸው። በኢየሱስ ስም የብልጫ መንፈስ ያገኛቸው። ባረኳቸው የብልጫ መንፈስ ያገኛቸው። እግዚአብሔር ከዚህ ሰዓት ጀምሮ በህይወታቸው ላይ ልዩነት ይምጣ። ሪስቶር መሆን ያለበት ነገር ሪስቶር ያደርግ። ጸጋቸው ሪስቶር ያደርግ። ጥፋታቸው ሪስቶር ያደርግ። እግዚአብሔር ፋይናንሳቸው ሪስቶር ያደርግ። የሳምሶን አምላክ እግዚአብሔር ጠራሁ። እንደገና አግኛቸው። እንደገና አቁማቸው። እንደገና እግዚአብሔር የምድሪቱን አደባባይ ሰጠናቸው። በኢየሱስ ስም ምድሪቷ ላይ ገዢ ይሁን። ገዢነታቸው በህይወታቸው ይገለጥ። ታንጀብል የሆነ ሚራክል በህይወታቸው ላይ ይሁን። እግዚአብሔር ከዚህ ሰዓት ጀምሮ ለውጥ በህይወታቸው ላይ ይሁን። ለውጥ በህይወታቸው ላይ ይሁን። በኢየሱስ ስም ጠላት ያገኛቸው የተሸፈኑ ይሁኑ። በኢየሱስ ስም ይገልበጥ። እዚህ ከተማ ላይ የሰለጠነ ዘመን ያስቆጠረ ዘንዶ የታረደ ይሁን። የእነሱን ፋይናንስ የበላ ዘንዶ ይታረድ። በኢየሱስ ስም ገነጥሎ ይገንጠል። እኔ ስለ እነሱ እናገራለሁ። የእነሱን ፋይናንስ ይዛለሁ ብሎ የሚነሳ የሲኦል ተላላኪ ጠንቋይ ዋቴ በፈለገ ይሁን ከምድሪቷ ላይ በሞት ይነሳ። እነሱ ነገር እነካለሁ ስል ከምድሪቷ ላይ በሞት ይነሳ። ይህ ከተማ ለጨለማ አይመች። ይህ ጨለማ ለአጋንንታዊ ስራ አይመች። እግዚአብሔር እነሱ ላያገኛቸው ይከልከል። ይከናወኑ በኢየሱስ ስም። በኢየሱስ ስም ይከናወኑ። ባረኳቸው በኢየሱስ ስም ይባረኩ። አሜን። መከላከያ የሚሰራችሁ ታውቃለች። የት ነው ያለው?